ማግኘት ይመስልሃል? ምኑን? ቦርሳዬ። ያንቺን የወሰዱብሽ? አዎ። ምን አይነት የሌባ ሰፈር ነው? በአንድ ሰው ምክንያት ሙሉ ሰፈሩ መናገር ልክ ነው? ምን ነው አንተማ አለህበት እንዴ? እብድ ነገር ነሽ እንዴ? እባክህ ተባበረኝ። ሌባ ነህ እያልሽ ነበር እኮ ረሳሽው? ይቅርታ። እሺ አልሰማሁሽም። ይቅርታ። ምን አልሽ? ይቅርታ። እሱ ነው የሚሻልሽ። ነሽው ማን የወሰደው? እዚህ ታች ሰፈር ያለው ልጅ። ቆይ ግን ገና ሰፈር ከመግባቱ ምን ነው የሚለው? እኔ እንጃ። እሺ ሂድ እናንተ ተቀበለው። እሷን ከሸኘን በኋላ እሱን እናዋራዋለን። እሺ። በዚህ ልጅ ምክንያት ሰፈሩ እንዳለ መወቀስ አለበት እንዴ? ቆይ እሱን ተው። የት መጣሽ? እነዚህ ላምላጋ ታውቃቸዋለህ? ማጋ ሲላምላጋ እንደውም ከእቱ ጋር ነው የሚኖር? ጉድ ፈላ። ምንድን ነው? አወቅኩ። ማንን እያልች እንደሆነ? ማን ነው? ሲላ ነዋ። ማን ነው ደግሞ ሲላ? ሲላ አምላክ ነው። አይዛችሁ እንዴ? ታውቁታላችሁ? የቱ ጋር ነው ቤቱ? ይሄ ባገኘው ቁጥር አጠፋለሁ የሚለ። አንቺ ደግሞ ምናቸው ነሽ? ፍቅረኛዬ ነው። ፍቅረኛም አለው ማለት ነው እንግዲህ። ማለት እሱን ተይው። አሁን ቤታቸው እንዴት አታውቂው? ሰፈሩን አውቀዋለሁ። ቤታቸውን ግን በቅርብ ስለገባው አላውቀውም። አዎ በቅርብ ቀን የገባው። ንገሪው ባያፈላ ጥሩ ነው። እሺ ምንድን ነው የሚያፈላ? ቡና ጀመረ እንዴ? ኧረ እባካችሁ ምንድን ነው የምታወሩት? ጎሽ ይኸው እመጣለሁ። ወይኔ በጣም ነው የማመሰግነው። ኧረ አስጨነቅሽ። ልጁ ልቀቂው እና አቅፋት እኮ ደስ ይለኛል። የማን ፍቅረኛ እንደሆነች አውቀሃል? የማን ናት? የሲላ አምላክ። በሉ ቻው። እንዴ አንቺ ሚጂ፣ አንተ ደግሞ ቤታቸውን አሳያት። እንዴ ስልኳን ረሳችሁ። መጣ